በዓለም አቀፍ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ ኢትዮጵያ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠን ጥሪ አቀረበች። በተመሳሳይ በኢትዮጵያ ነዳጅ ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ታዟል። በዝርዝር የምንመለከተው ይሆናል። በኢራን የተዘጋውን የሆርሙዝ ሰርጥ በወታደራዊ ጥበቃ ክፍት ማድረግ ዘላቂ መፍትሄ እንዳልሆነ የተመድ ተቋም ገለጸ። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን ዘገባዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። በዓለም አቀፍ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ ኢትዮጵያ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠን ጥሪ አቅርባለች። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በነዳጅ አቅርቦት ላይ እያሳደረ ያለውን ጫና ተከትሎ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ወደ ኤሌክትሪክና የተፈጥሮ ጋዝ ኃይል የሚደረገው የትራንስፖርት ሽግግር እንዲፋጠን ጥሪ አቅርቧል። ሚኒስቴሩ መጋቢት 8 ቀን 2018 ዓ.ም ባወጣው መግለጫ ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት መቀነስና አማራጭ የኃይል አጠቃቀምን ማሳደግ እንዳለባት ገልጸዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ያስተዋወቀውን የኤሌክትሪክ ተሽከርካሪዎች ፖሊሲ ብልህና ርቆ አሳቢ ውሳኔ ሲል የገለጸው መግለጫው ይህ ኢኮኖሚው ከዓለም አቀፍ ድንገተኛ ተጽዕኖዎች እንዲጠበቅ እየረዳው መሆኑን አመልክቷል። ይህ ጥሪ የቀረበው ጠቅላይ ሚኒስትሩ የነዳጅ አቅርቦት መስተጓጎልን በመጥቀስ ኢትዮጵያውያን አጠቃቀማቸውን እንዲገድቡ ካሳሰቡ አንድ ቀን በኋላ ነው። ሚኒስትሩ የጠቅላይ ሚኒስትሩን ስጋቶች በማጠናከር በዓለም አቀፍ የነዳጅ ገበያ ላይ ያለውን አለመረጋጋት እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የሚፈጥረው ስጋት እየጨመረ መሆኑን አስታውቆ ወደ ኤሌክትሪክ ትራንስፖርት የሚደረገውን ሽግግር ለማፋጠን የተቀናጀ ብሔራዊ ምላሽ እንደሚያስፈልግ ገልጿል። በኢትዮጵያ ነዳጅ ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ታዘዘ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች የነዳጅ ቅድሚያ መስጠት ለኩባንያዎችና ለማደያዎች ትዕዛዝ አስተላልፏል። ማደያዎች ከተጨማሪ ሳልባትዮ ያለባቸው ተሽከርካሪዎች ማለት የሚፈጠረውን ሳይገቡ በማቅረብ ላይ አሳስቧል። በተጨማሪም የሀገሪቱ ምክንያት በሀገሪቱ ያለው ችግር ሊያስከትል የሚችል ችግር ለመከላከል የቁጠባ እርምጃዎችን ማድረግ አስፈላጊ ነው ብለዋል። የኢትዮጵያ ነዳጅ እና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ አስተላልፏል። ነዳጅ ማደያዎች ተጨማሪ ሳልባትዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙም ማሳሰቢያ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ይህንን ውሳኔ የገለጸው ትናንት ማክሰኞ መጋቢት 8 2018 ዓ.ም በአገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ያስረዳል። ሶስተኛ ሳምንቱን የያዘው የኢራን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን ጨምሯል። በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ እየተሸጠ ነው። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረው የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥ ነበር። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃዎች ይፋ እንደሚደረግ አስታውቀው ነበር። በትናንትናው ዕለት ደግሞ በጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አከፋፋዮች እና ማደያዎች ተጠቃሚዎች ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትሩን ማሳሰቢያ የጠቀሰው የነዳጅና ኢነርጂ ባለስልጣን ደብዳቤ የተፈጠረው ችግር በሀገራችን ላይ ሊያስከትል የሚችለውን አንድምታ ከወዲሁ ለመከላከል እንዲያስችል የቁጠባ እርምጃዎች ይፋ መደረጋቸውን ጠቅሷል። ተቆጣጣሪ መስሪያ ቤቱ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥ አሳስቧል። ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጡም ብሏል። ቅድሚያ እንዲሰጣቸው ከተዘረዘሩት ተቋማት መካከል ኢንዱስትሪዎችና መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶች ይገኙበታል። በዚህም ምድብ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፋፊ እርሻ ልማቶች ተጠቅሰዋል።
ኩባንያዎች ነዳጅ የሚያከፋፍሉባቸውን አካባቢዎች በተመለከተም ትዕዛዝ ተሰጥቷቸዋል። በባለስልጣን መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ የኢኮኖሚ ቦታዎች እንዲሁም ከፍተኛ የሀገር ተቋራጭ የትራንስፖርት ፍሰት ያለባቸው የኮሪደር አካባቢዎች ትኩረት ይሰጣቸዋል ተብሏል። ዛሬ የተጻፈው ደብዳቤ ነዳጅ በችርቻሮ ለሚያቀርቡ ማደያዎችም በተመሳሳይ ትዕዛዝ አስተላልፈዋል። ነዳጅ ማደያዎች ለህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ተገልጿል። በተጨማሪም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሰልባትዮ ወይም የነዳጅ መያዣ ውጪ ተጨማሪ ሰልባትዮ አስገጥመው ነዳጅ ለመቅዳት የሚመጣ ከሆነ እንዲያስተናግዱ ታዘዋል። ይህን ፈጽሞ የተገኘ ተሽከርካሪም በአቅራቢያቸው ለሚገኙ ለጸጥታ አካላት እንዲጠቁሙ ተናግረዋል። የክልል መንግስትና የከተማ አስተዳደር መዋቅሮችም በደብዳቤ ለሚስተናገዱ ቀጥታ ተጠቃሚ የሚሰጠው ነዳጅ በጥንቃቄና የታለመለት ዓላማ መዋሉን እንዲቆጣጠሩ ባለስልጣን መስሪያ ቤቱ አሳስበዋል። በተጨማሪም አከፋፋይ ኩባንያዎች በነዳጅ አጓጓዥ ተሽከርካሪዎች ብልሽትና በሹፌሮች ልምድ ማነስ በሚፈጠሩ አደጋዎች ምክንያት ነዳጅ እንዳይባክን በትኩረት እንዲሰሩ አሳስበዋል። የነዳጅ ግብይት ተዋናዮች እነዚህ የቁጠባ እርምጃዎች ተግባራዊ እንዲያደርጉ ያሳስበው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ትዕዛዙን የማይፈጽሙ አካላት ተጠያቂ እንደሚሆኑ አስጠንቅቋል። ኢትዮጵያ በኢራን ጦርነት ምክንያት በደረሰው የነዳጅ አቅርቦት መስተጓጎልና የነዳጅ መሰረተ ልማቶች ውድመት ምክንያት የነዳጅ ቁጠባ እርምጃ እየወሰደች ብቸኛዋ ሀገር አይደለችም። በኢራን በተዘጋጀው የሆርሙዝ ወሽመጥ በኩል ነዳጅ የሚያስገቡት የእስያ ሀገራት የግል ተሽከርካሪዎችን እንቅስቃሴ ከመገደብ እስከ የሥራ ቀናት መቀነስ የደረሱ ውሳኔዎችን አስተላልፈዋል። በኢራን የተዘጋውን የሆርሙዝ ሰርጥ በወታደራዊ ጥበቃ ክፍት ማድረግ ዘላቂ መፍትሄ እንዳልሆነ የተመድ ተቋም ገለጸ። የሆርሙዝ ሰርጥን ለመሻገር የንግድ መርከቦችን በወታደራዊ እጀባ መምራት ዋስትና ያለው ወይም ዘላቂ የጸጥታ ስትራቴጂ እንዳልሆነ የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ተቋም አስታውቋል። የተቋሙ ዋና ጸሐፊ አንቶኒዮ ዶሚንጌዝ ለፋይናንሻል ታይምስ እንደተናገሩት ኢራን ለጠላት ሀገራት ዝግ አድርጌዋለሁ በምትለው በዚህ ወሳኝ የባህር መስመር ላይ ወታደራዊ አጀባ መጠቀም የመርከቦችን ደህንነት 100% ዋስትና አይሰጥም። ወታደራዊ ጥበቃው ስጋቱን ቢቀንሰውም አደጋው ግን አሁንም አለ። የንግድ መርከቦችና መርከበኞች ሊጎዱ ይችላሉ ሲሉም አክለዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወንዝን ደህንነትን ለመጠበቅ ዓለም አቀፉ የባህር ኃይል ጥምረት እንዲመሰረት ጥሪ ቢያቀርቡም ጥሪው በበርካታ የአውሮፓ መሪዎች ዘንድ ውድቅ ተደርጓል። አሜሪካና እስራኤል በኢራን ላይ የተከፈቱትን ጦርነት ተከትሎ የናረውን የነዳጅ ዋጋ ለመወያየት ሰኞ ዕለት ብራስልስ ላይ በተሰበሰቡበት የአውሮፓ ህብረት መሪዎች መካከል የጀርመኑ የውጭ ጉዳይ ሚኒስቴር ዮሐን ዋደፉል ተገኝተዋል። ሚኒስትሩ በርሊን በዚህ ግጭት ውስጥ በማንኛውም ወታደራዊ ዘመቻ የመሳተፍ ፍላጎት እንደሌላቸው ገልጸዋል። ዋደፉል ከስብሰባው በፊት ለጋዜጠኞች በሰጡት መግለጫ እዚህ ጋር ግልጽነት ያስፈልገናል። አሜሪካና እስራኤል እዚያ እያደረጉት ስላለው ነገር እንዲያሳውቁን እኛም እንዲያካትቱንና ግባቸው መሳካቱን እንዲነግሩን እንጠብቃለን ብለዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁት ዝርዝር ዘገባ የተከታተላችሁትን ይመስል ነበር። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ። መልካም ቀን እንደሆንላችሁ ተመኘው።